ጋቢሳ ጨጨብሳ ነቤሳ እነኛ ለለም እንደሚኪ እንዴ በአማራነት ይቆራሉ አማራዬ ምናምን የሚለው ሰውዬ ኪዱ የአንቺ ልጅ ነበር የምትመስለኝ አልኩት። ኦኬ አንቺ ምንድን ነው የምታወሪው? ደብል ታፕ ኮፕሊክ ያቺኛዋ ገባሽ? እኔ በፊት ያንቺ ልጅ ነበር የምትመስለኝ። ሪል ልጅሽማ ሳምሪ ነት። ያቺ ነፍጠኛ ሰር የምትደበቀው ሰላም እንኳን አላለችልም እኮ ኢትዮጵያ ስትመጣ። ታዲያ ሰው የሚመስለውና ሰው ታዲያ ወደ ራሱ ነው እንጂ ወዴት ይሄዳል? እኔ ግን አንድ ጥያቄ ያለኝ ማሚ፣ እሺ የሆነ ጥያቄ ያለኝ አሁን የሆነ ነገር ጥሩ ነገር ሲሰሩ አማራ ናቸው ይባላል። መጥፎ ነገር ሲሰሩ ወደ ኦሮሞ ይቀላቅላል። ጋቢሳ ጨጨብሳ ነቤሳ እነኛ ለለም እንደሚኪ እንዴ በአማራነት ይቆራሉ አማራዬ ምናምን የሚለው ልጅ ሰውዬ ዛሬ ስሙ ጉተማ ጨብሳ ቦንሳ ጋቢሳ በሳ ጀምሮ ሳ ያለቀ ሰውዬ እኔ ቆሌ አባቴ ተከፈፈው ልቤ ቆሞ ነበር። የምር ግን አንድ ጥያቄ አለኝ። የምር ግን ይሄ ነገር ቀልድ ነው ወይስ እውነታችሁ ነው? ነው ኦሮሞ ነው ትክክል ናችሁ ነው ወይስ የሱሻል እንዴ? እኔ የታውቄ ታዲያ ሳታውቅ ነው እንደምታወራው? ዝም ብለህ እንዴ አወጡት እንዳለ ፋይሉን አወጡት መዘረገፉት አይደል? ትክክለኛ ሰው ነው ወይ ነው የምልህ። ትክክለኛ ሰው ነው። ያው ፎቶ አለው ምናምን አይደለም ይሸጣል። ተላረግማ ያየሽ ትልቁ ችግሬ እኔ ማሜ አሁን ፖለቲካ ስራ ጉዙፍ የሆነ ነገር አሁን ፍንፍኔን አስመልስ ተነስ ስባል እኔ የኦሮሞ ሻርኳን ነው ያልኩት። ገዴሃ ዳራው የሰጀርታ ጉርባ ተአምር እስከሚወጣ ድብልቅልቁ እስከሚወጣ ድረስ ሉክ ሸት ነው ሃትሪክ ስም ያለው ክብር ያለው እኔ ስለስ ግለሰብ ስም የኦሮሞ ነው እኔ ሚዛን አያነሱም። ምን ይጋ ለምን እሱ ራሱ አይናገርም? ግን ራሱ ለምንድን ነው እንደዚህ በጣም በኦሮሞ ፕራውድ ያልሆነው? ምክንያቱ ምንድን ነው? ለምን ጎንደሬ ነኝ ያሉ ሚኪ ዋይ እስቲ ቆይ ጠይቁት። ለምን አንድ ቀን ማስታቀቅ ኦሮሞ ነኝ ብሎ አይ አብዛኛዎቹ የከተማ ልጅ ነን የሚባሉት አሁን ደስ የሚለው ነገር የአማራ ሆኖ ከተማ የሚወለድ ገጠር ቆይ አንድ ነገር አለ። አንድ ማሚ አንዳንድ ጊዜ መታወቂያ ፌክ ለማሰራት ድሮ ብዙ ሰዎች የተጋሩን የትግራይን ስም ይጠቀሙ ነበር። ድሮ ማለት ነው ድሮ። አሁንም እሱ እንደው ምናልባት ወይ ለካናዳ ወይ ለፕሮሰስ ወይ የኦሮሞ ፕሮሰስ ይኖርበት የሆነ በሆነ ኬዝ ብቻ መታወቂያ ሳሰርቶ ከሆነ እንደዚህ ያለ አይደለም። ጥያቄሽን ልመልስልሽ። አብዛኛውን ጊዜ ኦሪል ነው የምመልስልሽ። አሁን የከተማ ልጅ አማራን ካየሽ ከተማ ላይም አማራ ነው፣ ገጠር ላይም አማራ ነው። ትግራይን ካየሽ